የፋና ላምሮት አምስተኛው ዙር የአሸናፊዎች አሸናፊ የሆነው ጴጥሮስ ማስረሻ በሰይፉ ኢቢኤስ ቀርቦ በነበረበት ወቅት የተሰጡትን አስተያየቶች ተመልክቻለሁ። ከተሰጡት አስተያየቶች መካከል አንደኛው ከአንድ ጋይንት 50 ጋንንት የሚልና ንፋስ መውጫ የሚሉ ናቸው። እኔና ወንድሜ ካሳይ አለሙ ራስ ጋይንት በተባለው የታሪክ መጽሐፋችን ስለ ራስ ጋይንት ለመተረክ ሞክረናል። ግን ሁሉንም የዚያን ትልቅ አገር ታሪክ አልዘገብነውም። ለማንኛውም ዛሬ አስተያየት ልሰጥበት የፈለግኩት ከአንድ ጋይንት 50 ጋንንት ስለተባለው የጀግንነትና የውደሳ ሌሎቹ ግን በተሳሳተ መንገድ የተረዱትን ጉዳይ ነው። ፎሎው እያደረጋችሁ ተከተሉኝ። ከአንድ ጋይንት 50 ጋንንት የተባለበት ታሪካዊ ምክንያት ምንድን ነው? ዘመኑ ዘመነ መሳፍንት ነበር። አገራችን በተለያየ መሳፍንቶች ተከፋፍላ በምትገዛበት ወቅት ሁለት ትልልቅ መሳፍንቶች ነበሩ። አንደኛው ደጃዝማች ውቤ እና ሁለተኛው ራስ አሊ ነበሩ። እነዚህ አገረ ገዦች አንዱን ሌላው ለማስገበርና የበላይነት ደብረታቦር ከተማ ላይ ጦርነት ገጠሙ። ጦርነቱ እጅግ የከፋ ነበር። በወንድማማቾች መካከል የሚደረግ ጦርነት የከፋ ጦርነት ነው። ለማንኛውም በጦርነቱ ወቅት ከራስ አሊ ጎን ተሰልፈው የጦሩ ግንባር ቀደም ሆነው ምሽግ ሰባሪ የነበሩት ጋይንቶች ነበሩ። ከራስ አሊ ጎን የነበሩት በጦርነቱ ወቅት ደጃዝማች ውቤ ትልቅ የጦር ኃይል የነበራቸው እንዲሁም በዙሪያቸው ጠንካራ ጠባቂዎች ነበሯቸው። ነገር ግን አንድ ደፋር ጋይንቴ ደጃዝማች ውቤን ይህን ሁሉ የጦር አልፎ ያን ሁሉ ጠባቂያቸውን አልፎ ማረካቸው። ደጃዝማች ውቤ በጣም ተደነቁ። ከምርኮ በኋላ ይህንን ያደረገው ይህን ሁሉ ጠባቂን አልፎ እኔን የያዘኝ ሰው ማን ነው የሚል ጥያቄ አቀረቡ። እነማን ናቸው የሚልም ደገሙበት። ለዚህ ጥያቄያቸው ምላሽ ያገኙት እርስዎን ይህን ሁሉ ጠባቂ አልፎ ምሽግ ሰባሪ የሆነው ጋይንቴ አንድ ጋይንት ነው እርስዎን የያዘዎት የሚል ምላሽ ሰጧቸው። በጣም ተደነቁ። ምን አንድ ጋይንት ትሉኛላችሁ? 50 ጋንንት ነው እንጂ የዚህ ሰው ኃይልና ጥንካሬ ጀግንነት እኮ አንድ ሰው ሳይሆን ከ50 ጋንንት በላይ ነው የሚል ምላሽ ሰጡ። በመሆኑም እስካሁን ድረስ ከአንድ ጋይንት 50 ጋንንት ይባላል።